ነገ ህዳር 7 ቆይ እንዳታሳልፈው። ለመሆኑ የነገው ህዳር 7 የሊቀ ሰማዕታት የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ለምን እንደሚከበር ስንቶቻችሁ ታውቃላችሁ? በዚህ በህዳር 7 ቀንስ በዓሉን ላከበርን ሰዎች የተሰጠን ትልቁ ቃል ኪዳን ምንድን ነው? አደራ አብዛኞቹ የሊቀ ሰማዕታት የቅዱስ ጊዮርጊስ የቅዳሴ ቤቱ በዓል እንደሆነ ያውቃሉ። ነገር ግን ምን አይነት ቃል ኪዳን እንደተሰጠን አያውቁምና ሁላችሁም ይህንን ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። አዎ ለሁሉም ሰው እንዲዳረስ የምትችሉ ብዙ ጊዜ አድርጉልኝ፣ የማትችሉ ደግሞ ቢያንስ 7 ጊዜ ኮፒ ሊንክ አድርጉልኝ። አዎ ፀሐየ ልዳ ኮከበ ፋርስ እምሩፀ ተነፋሱ አውሎ ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ገና በአካለ ሥጋ ከሰባዎቹ የዓለማችን ጨካኝ ነገሥታት ጋር እየተጋደለ እያለ መድኃኔዓለም ኢየሱስ ክርስቶስ አንድ ጨካኝ ዲዮቅልጥያኖስ የሚባል ክፉ እንደሚመጣ ነግሮት ነበር። ነገር ግን ሰባዎቹን የዓለማችንን ጨካኝ ነገሥታት ምድር ተከፍታ እንድትውጣቸው እንደሚያደርገው ሁሉ ይህንን ከ47 ሚሊዮን በላይ ሕዝበ ክርስቲያኖችን የጨፈጨፈ ንጉሡን ዲዮቅልጥያኖስን በአንተ ቤተ ክርስቲያን ውስጥ ተቀስፎ እንደሚሞት እነግርሃለሁ ተብሎ ቃል ኪዳን ተገብቶለት ነበር። በዚህም መሠረት ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነትን ከተቀበለ ከብዙ ዓመታት በኋላ በልዳ ሀገር ቤተ ክርስቲያኑ ከብራ ተሰርታ ቅዳሴ ቤቷ ህዳር 7 ቀን ከተከበረ በኋላ ለብዙ ዘመናት እጅግ በጣም ድንቅ ተአምራትን ስታደርግ ከኖረች በኋላ ይሄ ክፉ ዲዮቅልጥያኖስ ሲነሳ ድንቅ የሆነ ዜናዋንና ታሪኳን በሰማ ጊዜ ይህችን ቤተ ክርስቲያን ማቃጠልና ማጥፋት አለብን ብሎ አንድ የእርሱ ቀኝ እጅ የሆነ መኮንን ላከ። ይሄ መኮንንም አሁዮስ ይባላል። ብዙ ሰራዊትን አስከትሎ ወደ ሊቀ ሰማዕታት ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ሄደ። በዚያም እንደደረሰ የሊቀ ሰማዕታት የቅዱስ ጊዮርጊስ ስነ ስዕል ያለበት አንድ አዳራሽ ውስጥ ገባና በቤተ ክርስቲያኒቱ ላይና በሊቀ ሰማዕታት በቅዱስ ጊዮርጊስ ላይ እየዘበተ በያዘው በትር የብርጭቆን መቅረዝ መታው። ይህ ብርጭቆም መሬት ላይ ወድቆ በተሰበረ ጊዜ ፍንጣሪው ቀጥታ ተወርውሮ መጥቶ የዚህን መኮንን አናቱን ይመታዋል። ወታደሮቹም በድንጋጤ ይህንን መኮንን ተሸክመው ወደ ውጭ አውጥተው በፈረስ ጭነው ወደ ሀገራቸው ሊወስዱት ቢሉ ጭንቅላቱ ተልቶ ሰውነቱ ሁሉ በስብሶ ወዲያው ሞቷል። ዲዮቅልጥያኖስም ይህንን ነገር በሰማ ጊዜ እጅግ በመበሳጨት ሰራዊቱን አስከትሎ ወደ ልዳ ሀገር መጣ። እጅግ በጣም ይገርማል እኮ መኮንኑ ያልቻለውን እኔ ራሴ አፈርሳታለሁ ብሎ እርሱ ራሱ ወደ ቤተ ክርስቲያንና በተጠጋ ጊዜ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር የታዘዘ ቅዱስ መልአክ መጣና ፊቱን በጸፋው ጊዜ በዚህ የተነሳ ዓይኑ ታውሯል፣ ፊቱም ተጣሟል። በዚህም ስቃይ ለ7 ዓመታት ሰው እየለመነ ቁራሽ እየለመነ ጽኑ ስቃይን ከተሰቃየ በኋላ ተቀስፎ ሞቷል ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ ሰማዕታት በቅዱስ ጊዮርጊስ ጸሎት ይማረንና አሁን ደግሞ ህዳር 7 ቀን የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ የቅዳሴ ቤቱን ክብረ በዓል ያከበረ ሰው ምን አይነት ቃል ኪዳን ያገኛል? በስምህ በተሰራች ቤተ ክርስቲያን፣ አዎ በስምህ በተሰራች ቤተ ክርስቲያን ጸሎት ለማድረግ የሚሄደውን በዓልህን ለማክበር የሚሄደውን ማንኛውንም ንዋየ ቅድሳት አቅሙ የፈቀደውን ዘይት፣ ጧፍ፣ ሻማ፣ ስንዴ፣ ልብሰ ተክህኖ፣ መጋረጃ ማንኛውንም አቅሙ የፈቀደውን መብአ ወይም ደግሞ ስጦታ ለቤተ ክርስቲያንህ ያበረከተውን በበዓልህ ቀን በስምህ ለተቸገሩ የመጸወተውን ለተራበ ያበላው፣ ለተጠማ ያጠጣው፣ ለታረዘ ያለበሰውን የተከበረ የበዓልህን ቀን ማለትም ሚያዝያ 23 አንገት የተሰየፈበትን፣ ጥር 18 አጽምህ የተበተነበትን፣ ህዳር 7 ቅዳሴ ቤት የተከበረበትን እንዲሁም ደግሞ ነሐሴ 16 ፍልሰተ አጽምህ የተከናወነበትን እነዚህ 4ቱን በዓሎች በፍጹም እምነት ሆኖ ያከበረውን እኔ ቃሌ የማያብል እውነተኛ አምላክ ነኝና በዚህም ዓለም በወዲያኛውም ዓለም ሕይወቱን ከአንተ ጋር ደስተኛ እንዲሆን አደርገዋለሁ። የአንተን የወዳጀን ስም ጠርቶ ተማጽኗልና በሥጋዊ ሕይወቱም አይቸገርም። በማንኛውም ምድራዊ ችግር ላይ ሆነው የአንተን ስም ቢጠሩ ከአውሎ ነፋስ ፈጥነህ ትደርስላቸዋለህ። ወዳጄ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህም በኋላ ሰማዕታት ከሚሆኑት ከማኅበረ ሰማዕታት ሁሉ አንተን የሚመስል የለም፣ ለወደፊቱም አይኖርም ብዬ እምልልሃለሁ ተብሏል። እንግዲህ ወገኖቼ ይህንን ቃል ኪዳን እያሰብን ህዳር 7 የሊቀ ሰማዕታት የቅዱስ ጊዮርጊስን የቅዳሴ ቤቱን ክብረ በዓል እናከብራለን ማለት ነው። ለሁሉም ሰው እንዲዳረስ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።